ሳናስበው ሁላችንም እኔ እንጃ እኔ ሰርፕራይዝ ነው የሆንኩትና ወደ የመን ተሸጋግራለች ማለት ነው። እውነት ለመናገር እኔ ድሮም ብዬ ነበር ኢትዮጵያ የምትቀመጥ አልመሰለኝም ነበር። ምክንያቱም እንዲህ ሲዞር አንድ ሰው አገር የመቀመጥ አላማ ካለው ወይ ቤት ተከራይቶ ወይ የሆነ ነገር እንትን ብሎ አንድ ቦታ ነው የሚቀመጠው። እሷ ሀገር የገባችው ለሽርሽር ነው ማለት ነው። ያው ሀገር ለመጎበኘት ምናምን ነው እንጂ አገር የምቀመጥ እንትን የላትም ማለት ነው። ሲቀጥል ደግሞ ሰይድ ከትላንትና ወዳ ከፈለግሽ አዩን ፈትቼ እመጣለሁኝ ብቻ ያለሽበትን ንገርኝ ብሎ ቪዲዮ ተስቷል። በነገራችን ላይ እሱም በጣም የሚያሳዝነው ማለት ነው ልጆቹን ለማግኘት እንትን አላለም፣ አልቻለም። በተለይ ልጅ ይናፍቃል። ሴት ልጅ በተለይ አባቷን የምትወደውና እስካሁን እንዴት እንደናፈቀችው እሱ ነው የሚያውቀው፣ እሷን የምታውቀው መቼም ያው ስላልተናገረች ነው እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት አረፈዳችሁ? እንዴት ቆያችሁ? እንዴት ከረማችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላማችሁ ብዝት ይበልልኝ ያልኩን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ መጥና ይጠይቃችኋለሁኝ። የሆናችሁ ላይክና ሼር አድርጉት፣ አይከፈልበትም። እንግዲህ ከርም ያለውኝ ቆዩ ቪዲዮ ከሰራው ቆይቻለሁኝ ማለት ነው። አላኩልሃለን እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። በሰሞኑ መነጋገሪያ የሆነው የሰኢድና የሱመያ ነው፣ እንዲሁም የሀዩ ማለት ነው። ሀዩ የመጣውን ሰው ሁላ በድብደባ ነው የምትሸኘው። ሰው እንግዳ ሲመጣብን በሀገራችን ባህል እንግዳ ሲመጣ እንኳን ደህና መጣችሁ ብለን ቤትን ለቀን ቦታውን ለቀን በቃ በጣም እንግዳ። በነገራችን ላይ ኢትዮጵያ ውስጥ ማንንም ብሔር ማንንም በየትኛውም ሃይማኖት በጣም ነው እንግዳ የምናከብረው ማለት ነው። እንግዳ ሲመጣ በጣም ነው የምናከብረው እና ሀዩ ጋር ይሄን ነገር እንትን አላለም። እኔ እንጃ ሰው እንግዳ የመጣው የፈለገ ስጦታ ይዞ ሲመጣለት ከነ ስጦታው ነው አውጣ የምትወረውረው። ወንደትል ሴተትል ሚናትል እኔ ጤነኛው ራሱ ያሳስበኛል አንዳንዴ ማለት ነው። በጤናው አይደለም ስጋ እንትን ብሎ ሴት ልጅ ናት የምታስናግደው እንጂ ወንድ ልጅ አይደለም የሚያስናግደው። አንዴ ስጋውን ቆርጡና እንትን አጎርሰኛ አንዴ ምናምን እያለችው በጣም ቁም ስቅቅል ነው ያሳጣችው ሰኢድን። በነገራችን ላይ አንዳንድ የውሃና ስትሆኑ በጣም ትጎዳላችሁ እና ሰኢድ በጣም የውሃ ምስኪን ነው። እሷ የዛን እንዳትጎዳ ብሎ ነው ያገባት የነበረው። ዛሬ ላይ ደግሞ ተጽዕኖ ፈጥሮበታል ማለት ነው። የናክል ሱመያ እኔ እንጃ ትቆርጣለች ብዬ እንትን አላልኩ ነበር። ዛሬ ላይ ደግሞ በጣም ሱመያ ቆርጣ ተነስታለች። ያው እንደምታዩት ወደ የመን ሄዳለች ማለት ነው። ትላንትና ቪዲዮ ሰርታ ነበር። እኔ በቲክቶክ ተቆርጦ አይቼው ከዛ ዩቱብ ላይ ሲገባ እውነትም እዛ የመን ገብታለች ማለት ነው። ይህን ሁላ መከራ ጣጣ ምን አመጣው? ሀገር ቤት የሚመስል ነገር እኮ የለም። ወላህ የሰው ሀገር የሰው ነው። እኛም ሰልችቶናል የሰው ሀገር። ያው ግድ ሆኖብን እንትን ነው እንጂ ኖሮ ለማሸነፍ ነው እንጂ የሰው ሀገር ለማንም አይበጅም። ሀገር የሚመስል ነገር የለም። ወላህ ቢትበሉ ቢትጠጡ ቢትሞቱ ቢታመሙ ሀገር ላይ ነውና ሀገር ማን እንደ ሀገር። ሲቀጥል ደግሞ እሷ በቃ ዩቱብን እንትን ብዬ ሰርቼ እንትን ኖሮዬን እቀጥላለሁ ብዬ ነበረ። አሁን ግን ከልጆቹም ከቪዲዮም አልቻልኩም፣ ቪዲዮ መስራትም አልቻልኩም። አማራጭ ደግሞ ልጆቼን ይዤ ሰው ቤት ገብቼ ነው የምሰራው፣ አረብ ቤት ገብቼ እሰራለሁኝ ብላ ከትላንትና ወዳ ቅሬታዋን አቅርባለች ማለት ነው። በነገራችን ላይ እሷም ታሳዝናለች። ሴት ልጅ ሆና ስንት ውጣ ወረዳይታ ሀገር ገብታ ተንከራታ አሁንም ወደ ስደት ተመልሳለች። ያው እሷ እልህ እዟት ነው እንጂ ሰኢድ ሱመያን ማስተዳደር አቅቷት አይደለም። እሷ እልህ እዟት ነው ሀላስ ሳያስፈቀድ ምን ሳይለኝ እንዴት ምስታገባ ብላ እልህ እዞታል ማለት ነው። እንዴ ሰው ሆኖ ማይሳሰት ብረት ነው ማይዚቅ እግር ከእግር ይጋጫል እኮ ያኑላ ሀላስ በእኛ በእስልምና እስከ አራት ይፈቀዳል አይደለ? እሱ የሱመያን ሀቅ ከቻለ የሀዩን ሀቅ ከቻለ ምንም አይነት ችግር የለበትም እንዴ። በእንኳን ባትፈቅድ እሷ ራሱ ባትፈቅድለት ሸሪያው ይፈቅድለታል። ያኔ እሷን ሀቃን ከተዋጣ ማለት ነው። ሲቀጥል ደግሞ ሰኢድ ሳያስብ ምን ሳይል ነው እንደ ድንገት ነው ዱብዳ ሀዩ የዛኔ ፕራንክ ሲያደርጋት ሞቼ ይገኛለሁ በረካና ያጠጣለሁኝ ብላ ሆስፒታል ገብታ ሀላስ ምንም ማድረግ ስለማይቻል ብሎ እሱም ደግሶ አግብቷት ነበር። ኒካህ አስሮ ሀገር ሰው ባለበት ተጋብቶ ነበረ። እሱ ደግሞ ሀገር ሰላም ነው ብሎ ሀዩን ካገባ በኋላ
ምንም የለብኝም ብሎ ወደ የመን ሲሄድ እሷም ቪዲዮ ሰርታ ነበር። ባሌን ይመጣ ነው ብላ በጣም አቀባበል አድርጋለት ነበር። በነገራችን ላይ በጣም ብዙ ኮመንታተሮች የተሳደቡማል። እንዴት እንዲያርጎሽ አንቺ አቀባበል አረግሽለት? ጓደኛዋ መሷ ጓደኛ መጨረሻ ላይ ደግሞ እነሱ እሱ እንዲቀበሉ ሲሄዱ እሷ ደግሞ ከጀርባ ላሽ ብላለች ማለት ነው። እና የሆነ ሆኖ ያኑን ላይ ቅርታ ተቀብላ አሁንም ቢሆን ልጆቹን ቢያገኛቸው የተመረጠ ነበር። ምንም ማድረግ አይቻልም። ልጆቹ ናቸው። የልጆቹን ሀቅ ማዋጣት አለበት። ልጆቹን ማሳደግ አለበት። ኃላፊነት አለበት በቃ አጠቃላይ ማለት ነው። የሚስቱም የልጆቹም ኃላፊነት ስላለበት ምንም ማድረግ አይቻልም። አንዴ ሆኗል እንዴ! ትዳር እኮ ነው። ትዳር የሚመስል ነገር የለም። ትዳር ደግሞ የሚያምር የፈለገ ነገር ቢሆን ማለት ነው ልጆችን ከአባትና ከእናት ካሳደጉትና ወላጅነት ካሳደገችው እኩል አይደለም። ምን ላይ ከቻሉ ሁለቱም አንድ ላይ ማሳደግ ማለት ነው። ከተቻለ አብሮ ማሳደግ ነው እንጂ እናት ብቻ ካሳደገች ተገቢ አይደለም። ኋላ የአባት ፍቅር አይኖራቸውም ለልጆቹ ማለት ነው፣ ለወንድም ሆነ ለሴትም። እና ሱመያ ያኔ በቃ ተሳስቷል። ሰው ሆኖ ማይሳሰት የለም። ሁላችንም እኮ ስህተት ማንሰራ የለንም። ሁላችንም ስህተታሞች ናቸው እና ያንን ስህተት በቅርታ ማረም ነው እና ምንም ማድረግ አይቻልም። በቃ ኋላስ አግብተዋል። እሱ አቃቸውን እችላለሁ ብለዋል። ያልገባበት የተንከራተበት ቦታ የለም። ሱመያ ብትመለሽ ነው የሚሻለሽ ማለት ነው። ልጆቹን ያሳድግ። ምንም ማድረግ አይቻልም ወላሂ። አሁን ኢትዮጵያ መታ ተንከራታ አሁንም ወደ የመን የሰው ሀገር ማለት ነው። የሰው ሀገር የሰው ነው። መቼም ቢሆን የሰው ቤት የሰው ሀገር የሰው ነው። ሀገር የሚመስል ነገር የለም። በቃ ኖሩን አጣጥሞ በሀገር ውስጥ መኖር ነው እንጂ እስከ መቼ ነው የሰው ሀገር? አዎ ይመቻል፣ ለሁሉም ነገር በትንሹም ቢሆን ይመቻል ማለት ነው። ግን ሀገር ባይመች ምንም ቢል ሀገር የሚመስል ነገር የለምና የመን በመሄዷ በጣም ያሳዘነችኝ። አንዳንዴ እኮ የሆነ ምክር ከሌላቸው ካጠጓቸው የሚመክራቸው ምናምን ከሌላቸው ለብቻቸው ሲሆን የሆነ የሚያጨናነቅ ነገር አለና ለምን የዛኛው የመጣውበት ሀገር አልሄድም የሚለው እንትን እንላለን ማለት ነው። ሁላችንም ያለን ነገር። ሲቀጥል ደግሞ ሰኢዱ አሁንም ተናግሯል። የፈለግሽ ነገር ያደርግላታለሁኝ፣ ከፈለገች አዩን ፍቺ ካልሽኝ ይፈታለሁ ብሎ ከትላንትና ወደ ወላሂ ነው የሚላቸው። በጣም ነው ያሳዘነኝ ማለት ነው። በቃ ልጆቹን የልጅ ፍቅር አለበት። የልጆቹን አልጠገባቸውም። ገና ልጆች ናቸው። በተለይ ትንሿ በጣም ነው የምታሳዝነው ማለት ነው። እና እንኳን ጀሚላ ስልክ ማውራትም ትችላለች። ትንሿ ግን ምንም የምታውቀው ነገር የለም። እና አሁንም ቢሆን እሱም ከፈለግሽ ወደ የመን ሄዶ እንደ ድሯችሁ አንቺ ኢትዮጵያም ገብታ የፈለገ ነገር በነሱ አቅም አለኝ አስተዳድራቸዋለሁ ብለዋል። በቃ ብትመለሽ ይቅርታ ብትጠይቅ ይቅርታ ብትይለት ምንም ነገር አይደለም። እንዲሁም ሀጅር ታገኛለሽ ከሱ ማለት ነው። ወላሂ ብቻ ከባድ ነው እና አላህ ላንቺም ሂዲ ያስጣሽ፣ ለሱም ደግሞ አላህ ቀልብ ስጠው። ለሁላችሁም ቀልብ ስጣቸውና ወደ ትዳራችሁ ብትመለሱ ደስ ይለኛል። ትዳር እኔ እንጃ መበተን በጣም ከባድ ነውና ትዳራችሁ እንደ ድሮ ቢቀጥል እንደ ድሮ ፍቅራችሁን ቢመለስ በጣም ደስ ነበር። ለልጆቹ ሲል ሌላ ብቅር ለልጆቹም ሲል እና ውድ ቤተሰቦቼ ለማንኛውም ለንግግሬ ክፉ ከሆነ ይቅርታ አርሙኝ። ለቻናሌ መዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። ስለምታበራቱኝ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ኢንሻአላህ አልጠፋም። ከእንግዲህ ወዲህ በሌላ ቪዲዮ እመጣለሁ አላህ ካለ ማለት ነው። እና ጉንፋን ይዞኝ የጠፋሁት የነበረው ለነበረን ቆይታ በጣም ነው አመሰግናለሁ። ስለምታበራቱኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።